ሰላም ጤና ይስጥልኝ ውድ የተከበራችሁ የሚዲያችን ቤተሰቦች ሰላምና ጤናን በያላችሁበት ተመኘው። ከቢኤምሲ ወቅታዊና ትኩስ ዜናዎችን ይዤ ቀርብ ያለው አማኑኤል ኃይሌ ነኝ። በቅድሚያ አበይት ዜናዎች የ115 ዓመቷ የዕድሜ ባለጸጋዋ እንግሊዛዊት የዓለማችን የረጅም ዕድሜ ክብረ ወሰን ከተጎናጸፉ በኋላ ከዚህ ዓለም በሞት መለየታቸው፣ የቤት ስራ አልሰራሽም በሚል የሁለተኛ ክፍል ተማሪዋን ተገቢ ያልሆነ ቅጣት ቀጣ ጉዳት ያደረሰችው መምህርት ላይ እርምጃ መወሰዱ ተገልጿል። እስራኤል በእሳት አደጋ ምክንያት የተዘጉ ዋና መንገዶቿን መክፈቷ ተሰማ። በ27 ዓመታት ጊዜ ውስጥ ከስራ ገበታ አንድም ቀን ያልቀረው ጎልማሳ ዓለምን እያስገረመ ነው ተባለ። ወደ ዝርዝሩ አልፋለሁ። የቤት ስራ አልሰራሽም በሚል የሁለተኛ ክፍል ተማሪዋን ተገቢ ያልሆነ ቅጣት ቀጣ ጉዳት ያደረሰችው መምህርት ላይ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ገለጸ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በኮልፌ ቀራኒዮ ክፍለ ከተማ በሰላም በር ቅድመ አንደኛና አንደኛ ደረጃ ትምህርት ቤት የሁለተኛ ክፍል ተማሪን የቤት ስራ አልሰራሽም በማለት ተገቢ ያልሆነ ቅጣት በፈጸመችው መምህርት ላይ እርምጃ መውሰዱን አስታውቋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በኮልፌ ቀራኒዮ ክፍለ ከተማ በሰላም በር ቅድመ አንደኛና አንደኛ ደረጃ ትምህርት ቤት የሁለተኛ ክፍል ተማሪን የቤት ስራ አልሰራሽም በማለት ከእውቀት እናት የማይጠበቅ ተገቢ ያልሆነ ቅጣት በፈጸመችው መምህርት ላይ ጉዳዩን በማጣራት ከስራ በማገድ በሕግ ጥላ ስር እንድትሆን ማድረጉንም ገልጿል። ትውልድን ከመቅረጽ የነገ ሀገር ተረካቢ ተተኪ ዜጋን ከመፍጠርና የቀለም እናት ከመሆን ባለፈ ከእናት የማይጠበቅ ያለንበት ዘመን ወቅት የማይዋጅና የማይመጥን መሰል ድርጊት መፈጸም ተገቢ አለመሆኑን ቢሮው ድርጊቱን እንደተፈጸመ ጥብቅ ክትትል በማድረግ ወዲያውኑ የማጣራት ስራዎች እንዲሰሩና መምህርቷ በሕግ ከለላ ውስጥ እንድትሆን የተደረገ ሲሆን ጉዳዩን በሕግ አግባብ እንዲታይና ፍትህ እንዲያገኝ በትኩረት እየሰራ እንደሚገኝም አመልክቷል። ጉዳቱ የደረሰባት ተማሪ ሕክምና አግኝታ በጥሩ ጤንነት ላይ እንደምትገኝም ተገልጿል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ መሰል ችግሮች እንዳይፈጸሙና ለሌሎችም ትምህርት እንዲሆን ይህንን እርምጃ የወሰደ መሆኑን ገልጾ በሕግ አግባብ የሚሰጠውን ውሳኔም ተከታትሎ በቀጣይ የሚያሳውቅ ሲሆን የመማር ማስተማር ስራው ከምን ጊዜም በላይ ውጤታማ እንዲሆን ሁሉም የትምህርት ባለድርሻ አካላት ሚናቸውን እንዲወጡም ጥሪውን አቅርቧል። የ115 ዓመቷ የዕድሜ ባለጸጋዋ እንግሊዛዊት የዓለማችንን የረጅም ክብረ ወሰን ከተጎናጸፉ በኋላ ከዚህ ዓለም በሞት መለየታቸው ተሰምቷል። እንግሊዛዊቷ አዛውንት ኢቴል ካትርሃም በ115 ዓመት ከ252 ቀናት ዕድሜያቸው የዓለማችን የረጅም ዕድሜ ባለቤት በመሆን ክብረ ወሰን ጨብጧል። ከዚህ ቀደም በ116 ዓመታቸው ክብረ ወሰኑን ይዘው የነበሩት ብራዚላዊቷ መነኩሴ ሲስተር ኢና ካናባሮ ሉካስ ባለፈው ሮብ ከዚህ ዓለም በሞት መለየታቸውን ተከትሎ ነው እንግሊዛዊቷ አዛውንት ኢቴል ክብረ ወሰኑን ለመጨበጥ የቻሉት። ለአውሮፓውያኑ አቆጣጠር በ1909 የተወለዱት ኢቴል ባለፈው ነሐሴ ወር 115ኛ የልደት በዓላቸውን አክብረዋል። ከማንም ጋር ባለመጨቃጨቅ አድማጭ በመሆን እና የሚፈልጉትን ነገር ላይ ብቻ ማተኮር ከ115 ዓመት በላይ ለመኖር የቻሉበት ምስጢር መሆኑን የዕድሜ ባለጸጋዋ ይገልጻሉ። በ115ኛው ዓመት የልደት በዓላቸው ከዩናይትድ ኪንግደም ንጉሥ ቻርልስ የእንኳን ተወለዱ መልካም ምኞት ያዘለ ደብዳቤ የደረሳቸው እድለኛዋ የዕድሜ ባለጸጋ ኢቴል እስከ 97 ዓመታቸው ድረስም መኪና ያሽከረክሩ እንደነበረም ተገልጿል። የመጀመሪያውን እና የሁለተኛውን የዓለም ጦርነት በህይወት መሻገር የቻሉት ኢቴል እንደ አውሮፓውያን አቆጣጠር በ2020 በ110 ዓመታቸው በኮቪድ-19 ተይዞ መትረፍ ከቻሉ የዕድሜ ባለጸጋዎች መካከልም አንዷ ነበሩ። 8 ልጆችን ካፈራ ቤተሰብ የተወለዱት ኢቴል አንደኛዋ እህታችን 104 ዓመታቸው ድረስ መኖር የቻሉ ሲሆን የዓለማችን የዕድሜ ባለጸጋዋ ኢቴል የ3 ልጆች እና የ5 ልጆችን ለማየት እንደታደሉ ቢቢሲ በዘገባው አስፍሯል። እስራኤል በእሳት አደጋ ምክንያት የተዘጉ ዋና መንገዶቿን መክፈቷ ተሰምቷል። የእስራኤል የእሳት አደጋ ሰራተኞች በኢየሩሳሌም ዙሪያ ተከስቶ 48 ሰዓታት ያስቆጠረው ሰደድ እሳት ለመቆጣጠር ጥረት ማድረጋቸውን ቀጥሏል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አደጋውን ለመከላከል ይረዳል የተባለ የቁሳቁስ ድጋፍ ማድረጋቸው ተገልጿል። ትላንት ጀምሮ የኢየሩሳሌም ቴል አቪቭ አውራ መንገድን ጨምሮ የተዘጉ ዋና መንገዶች ለእንቅስቃሴ ክፍት እየተደረጉ መሆኑን የሀገሪቱ ፖሊስ አስታውቋል። ሰደድ እሳቱ ረቡዕ ዕለት ከተከሰተ በኋላ ፖሊስ ከኢየሩሳሌም ወደ ቴል አቪቭ የሚወስደውን መንገድ በመዝጋት በሺዎች የሚቆጠሩ ነዋሪዎችን እሳቱ ከተከሰተበት አካባቢ እንዲወጡም አድርጓል። 163 የእሳት አደጋ ተከላካይ ቡድኖችና 12 አውሮፕላኖች አደጋውን ለመቆጣጠር ኢየሩሳሌም መሆናቸውን የኢየሩሳሌም
ዓለም የእሳት አደጋ መከላከያ አገልግሎት አስታውቋል። የነፍስ አድን ሰራተኞች እስካሁን 2 ነፍሰ ጡር እናቶች እና 2 ህጻናትን ጨምሮ በጭስ ለታፈኑና ቃጠሎ ለደረሰባቸው 23 ሰዎች ሕክምና ማድረጋቸውን ገልጿል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳቱ ወደ ኢየሩሳሌም ሊዛመት እንደሚችል በማስጠንቀቅ ብሔራዊ አስቸኳይ ጊዜ አዋጅ ማወጃቸው ተሰምቷል። ቤንያሚን ኔታንያሁ እሳቱ ወደ ኢየሩሳሌም ሊዛመት እንደሚችል በማስጠንቀቅ ብሔራዊ አስቸኳይ ጊዜ አዋጅ ማወጃቸው ተሰምቷል። ወታደሮቹ የአደጋ መከላከያ ጥረቱን ለማገዝ የተሰማሩ ሲሆን በአደጋው ምክንያት በርካታ የነጻነት ቀን በዓል ዝግጅቶች ተሰርዟል። በከፍተኛ ሙቀትና በኃይለኛ ነፋስ እየታገዘ በደን በተሸፈኑ አካባቢዎች በፍጥነት በመዛመት ላይ ያለውን እሳት ለማቆም ርብርብ በመደረግ ላይ እንደሆነም ተሰምቷል። በአደጋው እስካሁን 17 የእሳት አደጋ ሰራተኞች መቁሰላቸውን ፍራንስ 24 በዘገባው ገልጿል። በ27 ዓመታት ጊዜ ውስጥ ከስራ ገበታ አንድም ቀን ያልቀረው ጎልማሳ ዓለምን እያስገረመ ነው። ጎልማሳው አሜሪካዊ ኬቨን ፎርድ ለ27 ዓመታት በስራ ገበታው ላይ ሲቆይ ለአንድም ቀን ቀርቶ አለማወቁ አስደናቂ ሆኗል። የ54 ዓመቱ ኬቪን ፎርድ የዕድሜውን ግማሽ የሰራበት መስሪያ ቤት ደግሞ የበርገርና ሌሎች ምግቦችን አቅራቢ የሆነው በርገር ኪንግ ነው። ፎርድ ለ27 ዓመታት በስራው ላይ ሲቆይ ታዲያ አንዲትም ቀን በእረፍት የሚሆን በህመም ምክንያት ከስራ ገበታው ውጪ ሆኖ አያውቅም ይላሉ ከዩኤስ ስቱዲዮ የተገኘው መረጃ። በእነዚህ ዓመታት ኬቨን ፎርድ ከባድ ህመም አጋጥሞት ባያውቅም የህመም ስሜቶቹ ቢሰሙትም እንኳ በዛው በስራ ቦታ መቆየትን ይመርጣል። ሰው የዘራውን ያጭዳል እንዲሉ ታዲያ የታታሪውን ሰራተኛ ኬቨን ፎርድ ትጋት የተመለከተው መስሪያ ቤቱ እና የስራ አጋሮቹ በስራው ላይ ላሳየው ጥንካሬና ብርታት እውቅና ሊሰጡት ይወስናሉ ተብሏል። እነዚህንና ተመሳሳይ ትኩስ ዜናዎች በየጊዜው እንዲደርሳችሁ ቻናላችንን ላይክ እና ሼር ያድርጉ።